ነገረ ክርስቶስ የኒቅያ ጉባኤ THE ካውንስል OF ናይሲያ የኒቅያ ጉባኤ በአራተኛው ክፍለ ዘመን በ325 ዓመተ ምህረት የተደረገ የቤተ ክርስቲያን ጉባኤ ነው። ይህን ጉባኤ የሰበሰበው ንጉሠ ነገሥቱ አፄ ቆስጠንጢኖስ ሲሆን የዚህ ጉባኤ ዋና ዓላማ ከአሌክሳንድሪያ የመጣው አርዮስ የሚባል ቄስ ኢየሱስ ወልድ ዘላለማዊ እንዳልሆነና ከአብ ጋር እኩል እንዳልሆነ አስተማረ። ወልድ ያልነበረበት ጊዜ ነበር በማለት ተናግሯል። ይህ ትምህርት የክርስቲያን ትምህርት ስላልሆነ አባቶች ሊያወግዙት ተሰበሰቡ። አርዮስም ተወገዘ። ይህንን ትምህርትም የያዙ ሰዎች አርዮሳውያን ተብለው ተጠሩ። በዚህ ጉባኤ ላይም አርዮስ የራሱን ሙግት እንዲያቀርብ ተጠርቶ ነበር። የእርሱም ሙግት ወልድ በአብ የተሾመ ፍጡር ነው። አብ ወልድን ከፈጠረው በኋላ ወልድ ሁሉን እንዲፈጥር ስልጣንን ሰጠው በማለት ያስቀምጣል። ይህ አስተምህሮ ስህተት መሆኑን የተረዱት እስክንድርያ እና አትናቴዎስ ለአርዮስ ጥያቄዎችን መሰንዘር ጀመሩ። አትናቴዎስም እንዲህ ብሎ ተናግሮ ነበር። ኢየሱስ የደህንነቴ ዋስትና ነው፣ ለማዳን የበቃው አምላክ ስለሆነ ነው በማለት ተናግሯል። በአጭሩ አርዮስ ወልድ እርሱ ዘላለማዊ አምላክ ሳይሆን አብ በሂደት የፈጠረው ሁሉንም እንዲፈጥር ስልጣንን የሰጠው ፍጡር ነው በማለት አስተምሯል። እንዲሁም እርሱ ከአብ ጋር እኩል አይደለም በማለት የወልድን መለኮትነት ይክዳል። በኒቅያ ጉባኤ ላይ የክርስቶስ ኢየሱስ አምላክነት እንዲሁም ዘላለማዊ ልጅነቱ ተረጋግጧል። እንዲህም በማለት ተወስኗል። ዓለም ሳይፈጠር ከእርሱ በተወለደ የአብ አንድያ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን በተገኘ ብርሃን፣ ከእውነተኛ አምላክ በተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በመለኮቱ ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ ስለ እኛ ስለ ሰዎች እኛን ለማዳንም ከሰማይ የወረደ፣ በመንፈስ ቅዱስ ከቅድስት ድንግል ማርያም ሰው የሆነ፣ ሰውም ሆኖ በጴንጤናዊው በጲላጦስ ዘመን ስለ እኛ የተሰቀለ፣ የታመመ፣ የሞተ፣ የተቀበረም፣ በሦስተኛውም ቀን ከሙታን ተለይቶ የተነሳ፣ በቅዱሳት መጻሕፍት እንደ ተጻፈ በክብር ወደ ሰማይ ያዕረገ፣ በአባቱም ፍጻሜ የለውም። ማጠቃለያ የዚህ ጉባኤ ድንጋጌ የክርስቶስን ፍጹም አምላክነት፣ እርሱ ከአብ የማይተናነሰ ዘላለማዊ የእግዚአብሔር ልጅ፣ በስልጣን ከአብ ጋር እኩል የሆነ መለኮት መሆኑን በደንብ አረጋግጦልናል።